ታቦት ያማራ ነው እንዴ? ናዴቢ ሳማይ ታቦኒ ከና ማራቲ ኦሮሞ ታይ ኦርቶዶክሲ ተውዳፍ ዋንቲ ሰዶልኩ ተኩል እንጅሩ ደገፈታ ደርገጎን አማራ ኦርቶዶክስ ሊሆን ይችላል። ኦርቶዶክስ ግን የአማራ ብቻ አይደለችም። ኦርቶዶክስና ይሄን የመሰለ መቅደስ በአሰላ ላይ ከፍ አድርገን እንሰራለን። እግዚአብሔርን አመስግኑ። በእውነት እንሰራለን ከፍ አድርገን። አማራ ነው እንዴ ታቦት የሰጠን? ናዴም ሳግዲን ቀባቴና ሸደ መጋለ ከሳ ደገሰን ሸሚዲያ ያራላለ ታቦኒ ከና ማራቲ አማራቱኑ ከኔ ታቦት አንዳንዶች እንዳልኳችሁ ቀጥታ ታቦቱን ሃይማኖቱን ከአማራው ማህበረሰብ ጋር ለጥፉ። በቃ ኦርቶዶክስ ከተባለ አማራ ነው ይላሉ። ኦርቶዶክስ የአማራ ሃይማኖት አይደለችም። አማራ ግን ኦርቶዶክስ ሊሆን ይችላል። ደግሞ ኦርቶዶክስ ነው፣ ምንም ጥርጥር የለውም። አማራ ኦርቶዶክስ ሊሆን ይችላል። ኦርቶዶክስ ግን የአማራ ብቻ አይደለችም። ኦርቶዶክሲ አመንታ አማራ ቆፋሚት ኦሮሞቴ ኦርቶዶክሲ ተውዳፍ ዋንቲ ሰዶልኩ ተኩል እንጅሩ ደገፈታ ደርገጎን ኦሮሞቴ ጉራጌቴ ወላይታቴ ኦርቶዶክሲ ተው ኒ ደንዳ መሆን ይችላል። ኦርቶዶክሳዊ መሆን ይችላል። አሁን አንዳንድ የፖለቲካ ሸቃጮች አሉ። ታቦት ሲወጣ ይኸው ደግሞ እነዚህ መለመኛቸውን አወጡ። በቃ ገና ለምናለን ገና ይሄን የመሰለ መቅደስ በአሰላ ላይ ከፍ አድርገን እንሰራለን። እግዚአብሔርን አመስግኑ። በእውነት እንሰራለን ከፍ አድርገን። ቅድም ብለዋል መቅደሳችሁ እቺ ጠባብ ናት። እንደው እንደዚህ እንደ ታላቅ አሰላ እንደ ከተማ እንደዚህ ሁሉ ማህበረሰብ ይሄ ቤተክርስቲያን አይመጥንም። እውነቴን ነው የምላችሁ። ከፍ አድርጋችሁ መስቀላችሁ ከሰማይ ከአውሮፕላን ሲታይ እንደው መስቀላችሁ ሰማይ ጠቀስ መሆን አለበት። እግዚአብሔርን አመስግኑ። ይሄን በቅርብ ጊዜ ደግሞ ታሳካላችሁ። ያኔ ያላገጡ የወሰዷትን ታቦተ ጽዮንን ወርቅ ያለ የሌለ ሀብታቸውን ወርቃቸውን አዘጋጅተው በታቦተ ጽዮን ጋር እጅ መንሻ አድርገው ታቦቷን ወደ ሀገሯ ወደ እስራኤላውያን በክብር መለሷት። ታቦቷን በክብር ተመለሰች። እግዚአብሔር ስሙ የተመሰገነ ይሁን። ታቦን ጽዮን ኡልፊናን ጉያት ዴቪት